ክሪስ ኮልመን ሚስቱንና ሁለት ልጆቹን በተኙበት ቤት ጥሎ ወደ ጂም ያመራል። የአካል እንቅስቃሴውን አድርጎ ሲመለስ ግን ቤቱ ያገኘው ነገር እጅግ ዘግናኝ ነበር። ሚስቱና ሁለት ልጆቹ በሕይወት አልነበሩ። መርማሪዎቹ ገዳዩን ያገኙበት መንገድ ዓለምን እንዲሁም ኮሎምቢያን በጣም ያነጋገረ ነበር። ታሪኩን ልንገራችሁ። ክሪስ ኮልመን ቦዲጋርድ ነው፣ የግል ጠባቂ። በዛም የተነሳ የአካል ብቃት እንቅስቃሴ ሁልጊዜም ትራክ ውስጥ መሆኑ ስላለበት በተደጋጋሚ የአካል እንቅስቃሴዎችን ያደርጋል። የሚጠብቃት ሴት ደግሞ ቀላል ሰው አይደለችም። ከ8 እስከ 25 ሚሊዮን ዶላር የሚጠጋ የተጣራ ሀብት የምታገኝ ጎልማሳ ሴት ናት። ሴትዋ ጆይስ ሜየር ትባላለች። በአሜሪካ የሚገኙ የኤቫንጀሊካን ቤተክርስቲያን እየዞረች የምታስተምር፣ በትላልቅ መድረኮች ላይ የተሳተፈች ንግግር የምታደርግና የምትጋበዝ 103 መጽሐፎችን የጻፈች፣ በተለያዩ የበጎ አድራጎት ስራዎች ላይ የምትሰማራ ትልቅ ሴትን ነው ክሪስ የሚጠብቀው። ከ100 ሀገራት በላይ የሚተላለፍ የቴሌቪዥን ፕሮግራም ያላት ጄይስ ብዙውን ጊዜ ከቦታ ቦታ እየተንቀሳቀሰች ስታስተምር ቆይታለች። ታዲያ በዚህ ሁሉ ጉዞዋ ውስጥ ክሪስ ከጎኗ አይለይም። ይቺ ሴት ብዙ ወዳጆችና ደጋፊዎች ያሏትን ያህል አንዳንድ ጠላቶችን ማፍራቷም አልቀረም። የምታራምደው ሃይማኖት የብልጽግና ወንጌል የምንለውን ነው፣ የፕሮስፔሪቲ ጎስፐል። ስራዋ የእግዚአብሔርን ቃል ማስተማር ሳይሆን ከምዕመናን ገንዘብ መሰብሰብና ለግል ጥቅሟ ማዋል ነው ሲሉ በጣም ብዙዎች ይከሷታል። አብዛኞቻችን ከዚህ ታሪክ ጋር የሚያገናኘን ነገር እንዳለ አስባለሁ፣ የኛው የሀገራችን ታሪክ ስለሆነ። እነዚህ ተቃዋሚዎች ታዲያ ለግል ጠባቂዋ ክሪስ ኮልመን የተለያዩ ዛቻና ማስፈራሪያዎችን ይልኩለታል። ክሪስ በኢሜይል የሚደርሱትን ዛቻና ማስፈራሪያዎች ምን የሚሉ ናቸው? አብዛኞቹ ስራውን የማይለቅ ከሆነ ሙሉ ቤተሰቡን እንደሚገሉበት የሚናገሩ ነበሩ። መጀመሪያ አካባቢ ክሪስ ጉዳዩን ቀለል አድርጎ ቢያየውም እየቆየና እየተደጋገመ ሲመጣ ግን እየፈራ በመምጣቱ ለፖሊስ ያመለክታል። ከማያውቃቸው ሰዎች የሚደርሱ ዛቻዎች የክሪስን እንቅስቃሴ መሰረት ያደረጉ ነበሩ። ክሪስ ከቤቱ ስንት ሰዓት ወጥቶ እንደሚመለስ፣ ለስራ ከከተማ መቼ እንደሚወጣ፣ ይህን ሁሉ የሚያውቁ ሰዎች ነበሩ። ሚስትህና ልጆችህ መቼ ብቻቸውን እንደሚሆኑ እናውቃለን። ይህንን ስራ የማታቆም ከሆነ በተኙበት ሁሉንም እንጨርሳቸዋለን የሚሉ ዛቻዎች ይደርሱት ነበር። ደብዳቤው የመጨረሻ የማስጠንቀቂያ ወረቀት መሆኑን የሚያሳይ ጽሑፍም አብሮት ነበረው። መርማሪዎቹ ይህንን ደብዳቤ ሲመለከቱ አንድ ፍንጭ ያገኛሉ። ይህ ትንሽ የሚመስል ምልክት ነው በኋላ ገዳዩን እንዲያገኙት የረዳቸው። በደብዳቤው ገዳዩ ለክሪስ የመጨረሻ ዕድል እንደሰጠው የጻፈበት መንገድ የተሳሳተ ነበር። ዕድል ወይም በእንግሊዝኛ ኦፖርቹኒቲ የምንለውን ቃል የጻፈበት ስፔል አደራረጉ የተሳሳተ ነበር። ከዚህ ፍንጭ በኋላ ፖሊስ ምርመራውን አጠናክሮ ይቀጥላል። እንደ አጋጣሚ የክሪስ መኖሪያ ቤት ፊት ለፊት የሚኖር መርማሪ በመገኘቱ ለጊዜውም ቢሆን ተጠርጣሪው የከፋ ጉዳት ሊያደርስ አይችልም የሚል ግምት ፖሊሶች ወስደዋል። መርማሪው ጀስቲን ባርሎ ነበረ። ቤቱ ከክሪስ ቤት ፊት ለፊት በመሆኑ በሩ ላይ ካሜራ ገጥሞ ሁኔታውን መከታተል ይጀምራል። ነገር ግን የክሪስን ሚስትና ልጆች ሊያድናቸው አልቻለም። ቅድም የነገርኳቸው ታሪክ የሚመጣው እዚህ ጋር ነው። ግንቦት 5 2009 ጠዋት ላይ ክሪስ ከቤቱ ወደ ጂም ከሄደ በኋላ ለሚስቱ 2 ጊዜ ይደውልላታል። ሼሪ ግን ለስልኩ ምላሽ አልሰጠችም። ስለላከላት የጽሑፍ መልእክትም ምንም አይነት መልስ ጽፋ አላከችለትም። ይህን ጊዜ የቤተሰቡ ደህንነት ያሳሰበው ክሪስ ጎረቤቱ የሆነው መርማሪ ባርሎ ጋር ይደውላል። መርማሪው በአካል ቤቱ በመሄድ ቤተሰቡ ሰላም መሆኑን እንዲያረጋግጥለትም ይጠይቀዋል። ባርሎም ወደ ክሪስ ቤት በራፍ በመሄድ መጥሪያውን ደጋግሞ ቢነካም በሩን የሚከፍትለት ሰው አላገኘም። ይሄኔ ሁኔታው ጥሩ እንዳልሆነ በመጠርጠር ሌላ የፖሊስ ኦፊሰር እንዲጨመርለት ያደርጋል። ይደውላል። የተደወለለት የፖሊስ አባልም በስፍራው ከደረሰ በኋላ ወደ ቤት ውስጥ ለመግባት ጥረት ያደርጋሉ። ዙሪያውን ያሉ የቤቱ በሮች በሙሉ ከውስጥ የተዘጉ ነበሩ። ነገር ግን ሰውን ማስገባት የሚችል አንድ የመስኮት በር በጀርባ በኩል ያገኛሉ። እነ ባርሎ ጊዜ ሲያጠፉ ወደ ውስጥ ዘለው ይገባሉ። በዛ መስኮት በኩል ሼሪና 2 ልጆቿ በአሰቃቂ ሁኔታ ተገለዋል። የነ ሼሪን ሕይወት ማዳን ያልቻለው መርማሪ ባርሎው ገዳዮቹን ለማግኘት ግን በፍጹም ቁርጠኝነት ይነሳል። ስለ ሁኔታው ለመረዳት ወደ ፖሊስ ጣቢያ ተወስዶ ቃሉን እንዲሰጥ የተደረገው ሚስትና ልጆቹን ያጣው ክሪስ ኮልመን ነበር። መርማሪዎቹ እሱን ከማናገራቸው በፊት የአስከሬን ምርመራ ውጤቱን ይመለከታሉ። ሼሪና 2 ልጆቿ ሕይወታቸው ካለፈ ሰዓታት ተቆጥረዋል። ይህ መረጃ ለፖሊሶች አዲስ ነበር። ምክንያቱም ክሪስ ወደ ጂም ሲሄድ ሚስትና ልጆቹን ተሰናብቶ እንደወጣ ቃሉን በመስጠቱ ግድያው የተፈጸመው ከጥቂት ደቂቃዎች ውስጥ ነው ብሎ ነበር ፖሊሶች መጀመሪያ ላይ ያሰቡት። ክሪስ ለሚስቴ ደወልኩ፣ ቴክስት አደረግኩላት ያለበት ሰዓትና
ለፖሊሶች ደግሞ ደውሎ አልመልስለት ስትል ፖሊሶች ቤቱን ከፍተው ገብተው እነዚህ ባለቤቱና 2 ልጆቹ መሞታቸውን ያረጋገጡበት በእነዚህ ሁኔታዎች መሃል ያለው የሰዓት ብዛት 30 ደቂቃ ብቻ ነበር። የዚህ አስክሬን ምርመራ ውጤቱ ግን ግድያው የተፈጸመው ከሰዓታት በፊት እንደሆነ ያሳያል። ያ ማለት ሼሪና ልጆቿ የተገደሉት ክሪስ ቤት ውስጥ በነበረበት ወቅት ነው ማለት ነው። እናም አሁን መርማሪዎቹ ሙሉ በሙሉ ጥርጣሬያቸውን ክሪስ ላይ አድርገዋል። ክሪስም የጂም ልብሱን እንደለበሰ ከፖሊሶች ጋር ፊት ለፊት ተፋጧል። ክንዱ በግልጽ ይታያል። ፖሊሶቹ ጥያቄያቸውን መጠየቃቸውን ከመጀመራቸው በፊት እንደበረደውና ፎጣ ካለ እንዲሰጠው ይጠይቃል። ፖሊሶቹ ፎጣውን ሲሰጡት ጀርባውን ሳይሆን እንደዚህ እንደ ፎጣ እንደመልበስ ሳይሆን እጁ ላይ ያሉትን ክንዶቹን ብቻ ይሸፍናል። ክሪስ ይህንን ያደረገው እጁ ላይ ያለውን የመቧጨር ምልክት ፖሊሶች እንዳያዩበት ፈርቶ ነው። ቁስሉ ገና አዲስ በመሆኑ ፖሊሶች አይን ውስጥ ከገባ ችግር ይዞበት እንደሚመጣ ገብቶታል። ሌላ ክሪስን ተጠርጣሪ የሚያደርግ መረጃ ከሱ ፊት ለፊት ካለው ከጎረቤቱ ባርሎ መኖሪያ ላይ ከተገጠመው ካሜራ ላይ ተገኝቷል። ክሪስ ወደ ጂም ከሄደ በኋላ ወደ ቤት ውስጥ የገባም የወጣም ሰው አልነበር። ሁኔታውን ያስተዋሉት ፖሊሶች ጥያቄያቸውን ማንሳት ይጀምራሉ። ምርመራቸው 6 ሰዓታትን የፈጀ ነበር። ክሪስ ግን ድርጊቱን መፈጸሙን ፈጽሞ ሊያምን አልቻለም። መርማሪዎች ሌሎች ማስረጃዎችን ጎን ለጎን ማፈላለጋቸውን ቀጥለዋል። የመጀመሪያው የክሪስን የእጅ ጽሑፍ ሳምፕል መውሰድ ነው። ይህም ከግድግዳ ጽሑፍ ጋር ለማመሳሰል ይረዳቸዋል። እናም እንደጠበቁት ጽሑፉ በጣም ተቀራራቢ ነበር። ምክንያቱም የጽሑፍ ደብዳቤዎች ግድግዳው ላይ የቤቱ ግድግዳ ላይ ማስፈራሪያዎች ይጻፉበት ስለነበረ ማን ጻፈው የሚለውን ለማወቅ ማለት ነው። ሌላው የክሪስን የእጅ ስልክ፣ ላፕቶፕና ኮምፒውተሮች መፈተሽ ነው። ታዲያ ላፕቶፕ ላይ ከተገኙት ነገሮች መካከል አንድ ጽሑፍ አንድ ነገርን የሚጠቁም ሆኖ ተገኝቷል። ክሪስ እድል ወይም ኦፖርቹኒቲ የሚለውን ቃል ሲጽፍ ተሳስቷል። ይህ ስህተት ክሪስ ደረሰኝ ከሚለው የዛቻና ማስፈራሪያ ደብዳቤ ላይም በተመሳሳይ መልኩ በስህተት ተጽፏል። ቢንጋው። ሌላው ተጨማሪ ፍንጭ ግድያው ከመፈጸሙ ከወራት በፊት በክሪስ ክሬዲት ካርድ ላይ የስፕሬይ ቀለም መግዛት ነው። ክሬዲት ካርዱንም ሲያጣሩ ከወራት በፊት ግድግዳ ላይ ጽሑፍ ይሄ አርት ምናምን የሚሰሩበትን ስፕሬይ የገዛበትን የክሬዲት ካርድ ሂስትሪ ያገኙ ማለት ነው። ገዳዩ ተጠቀም የተባለው ቀይ የስፕሬይ ቀለም ነው። ክሪስም በክሬዲት ካርዱ የገዛው ተመሳሳይ የስፕሬይ ቀለም ነበር። ስለዚህ ተጠርጣሪነቱን ይበልጥ አጎላው ማለት ነው። በኢሜይል ይደርሱኛል ያላቸው ዛቻና ማስፈራሪያዎችም መሰረታቸው ሲጣራ የኢሜይሉ ባለቤት ራሱ ክሪስ ከ6 ወራት በፊት የከፈተው መሆኑን ደረሱበት። ፖሊሶች ክሪስ ወንጀሉን ለመፈጸሙ ብዙ ማረጋገጫ ቢያገኙም ወንጀሉን ግን ለምን አደረገ የሚለውን ማወቅ ይፈልጋሉ። ማወቅ ግን አልቻሉም። ስለዚህ አሰሳውን አጠናክረው መቀጠል ነበረባቸው። ቀጣዩ ትኩረታቸው ክሪስ የሚሰራበት የጄስ ማየር ቤተክርስቲያን ነው። ስራ ቦታ ላይ ያሉ ባልደረቦቹን ቃለ መጠይቅ ያደርጓቸዋልና ባልደረቦቹ ስለሚጠይቁት ጥያቄ ስለ ክሪስ ቃል ሲሰጡ የሆነ አንድ አዲስ መረጃ ፖሊስ ጆሮ ደረሰ። ጄስ ሜየር የግል ጠባቂዋ ከልጅነቱ ጀምሮ ቤተክርስቲያን ሲመጣ የምታውቀውና የምትቀርበው ሰው እንደሆነ ትገልጻለች። ከሼሪ ጋር በነበረው ትዳር ከጊዜ ወደ ጊዜ እየሻከረ እንደመጣና ሼሪ ሁልጊዜም ቢሆን ነገሮችን በቀና የማታይ ተጨቃጫቂ መሆኗን ነግሮኛል ስትል ትመሰክራለች። እቺ ሴት ደንፍታት በቃ ክሪስ። ከዚህ በፊት የክሪስ ዋትሰን ታሪክ ያያችሁ ሰዎች ወደ 14,000 ቪው ያለው ቪዲዮ አለ። እጅግ በጣም ተመሳሳይ ታሪክ። ከዚሁ ታሪክ ሳንወጣ ሌላ በቤተክርስቲያኑ የምትሰራ ወጣት ከዚህ በተቃራኒ የሆነ መረጃ ደግሞ ለፖሊስ ሰጠች። ይህ መረጃ ነው ብዙ ሚስጥር የሚያወጣው። ክሪስ ሚስቱ ከመገደሏ ከሳምንት በፊት በስራ ላይ ሳለ ይህችን ሴት አንድ የግል ጉዳይ ልጠይቅሽ ይላታል። ሚስቱ በስራ ስልኩ የእርቃን ፎቶ እንደላከችለትና ይህ ሚስጥራዊ መረጃ ሌሎች ሰዎች ማየት ይችሉ እንደሆነ እንደጠየቃት ለፖሊስ ቃሏን ሰጥታለች። ክሪስ ተጠርጣሪ እንደሆነ ስትሰማም ባለትዳሮቹ መሃል ከ1 ሳምንት ውስጥ ምን ተፈጠረ ስል ገርሞኛል ትላለች ይቺ የቤተ ክርስቲያን ሰራተኛ። ፖሊስ ይህ መረጃ ከደረሰው በኋላ ክሪስ በእጁ ይዞ የነበረውን ስልክ መበርበር ጀመረ። ይህ የፖሊስ ምርመራ ነው እዚህ ስልክ ላይ ያለውን ጉዳይ ያወጣው። ስልኩን ሲበረብሩ ክሪስ ቴራ ሊንትስ ከምትባል ሌላ ሴት ጋር እየጦፈ ፍቅር ላይ መሆኑን ደረሱበት። የተዋወቃት በምስኪኗ ሟቿ ሼሪ በኩል ነው። ታራ ከሼሪ ጋር ተመሳሳይ ሃይስኩል የተማሩ ሲሆን አሁን ላይ ኑሮዋን ፍሎሪዳ ላይ ያደረገች የ30 ዓመት እንስት ናት። ሼሪ ባሏንና 2 ልጆቿን ይዛ ለመዝናናት ወደ ፍሎሪዳ ስትሄድ የቀድሞ ጓደኛዋን ደውላ ታገኛታለች። ቤተሰቦቿንም ታስተዋውቃታለች። ክሪስ ከወራት በኋላ ለስራ ጉዳይ ወደ ፍሎሪዳ ሲሄድ ይህችን ሴት ያገኛታል። እናም በሚገርም ፍጥነት በፍቅር ይወድቃሉ። ታዲያ ክሪስ ከዚህ ሴት ጋር የነበረው የድብቅ ፍቅር እንዳይታወቅበት የሚያናግራት በስራ ስልኩ ነበር።
ይህ ስልክ ሲፈተሽ ረጃጅምና ተደጋጋሚ የስልክ ንግግሮች ከታራ ጋር ያደርግ እንደነበር በማስረጃነት ተገኝቷል። ፖሊሶች ከታራ ጋር ቅርበታችሁ ምንድን ነው? ለረጅም ሰዓት የምታወሩበት ምክንያትስ አለ ወይ ብሎ ክሪስን ይጠይቀዋል። ክሪስ በምላሹ ታራ ጓደኛዋ እንደሆነችና ከባሏ ጋር ስለገጠማት ችግር ያማክራት እንደነበር ይነግራቸዋል። ራይ በጣም ነው የምታማክራት። ፍሎሪዳ የሚገኙ የፖሊስ መርማሪዎች ታራን አግኝተው ቃሏን ሲቀበሉ ግን የነገረቻቸው ከክሪስ ጋር የሚቃረን ነበር። ታራ ከክሪስ ጋር የፍቅር ግንኙነት እንዳላቸውና ሚስቱንም ለመፍታት እቅድ ላይ እንደነበር ቃሏን ትሰጣለች። እንግዲህ ክሪስ ለፖሊስ እንደነገረው ታራ በትዳር ላይ ያለች ሴት አልነበረችው። ይልቅ ሚስቱን ፈቶ ከእሷ ጋር በትዳርና በፍቅር ለመኖር ቃል የገባላት አንድ አፍቃሪያ እንደሆነ ነው ለፖሊስ የነገረችው። እንግዲህ ታራ ለፖሊሶቹ እንደተናገረችው ግንቦት 5 2009 ፍርድ ቤት የፍቺ ወረቀቱን ለሸሪ እንደሚሰጣት ክሪስ ቃል ገብቶላት ነበር። የታራ የእጅ ስልክ ሲመረመር ክሪስ በታራ ፍቅር መያዙን የሚያረጋግጥ በርካታ የፎቶና የቪዲዮ ማረጋገጫዎች ተገኝተዋል። እርስ በርስ የሚላላኩት የእርቃን ፎቶዎች፣ ለመዝናናት በጋራ የሄዱባቸው ቦታዎችና የወሲብ ቪዲዮዎች ሳይቀር ፖሊስ እጅ ውስጥ ገቡ። እናም ክሪስ ለሼሪ የፍቺ ወረቀት እሰጣታለሁ ባለበት ዕለት ማለትም ግንቦት 5 ሚስቱን ከነ ልጆቹ አንቆ ሕይወታቸውን አጥፍቷል። ያንን የሰጣት የፍቺ ወረቀት ሳይሆን በተደጋጋሚ ደረሰኝ ያለው ዛቻና ማስፈራሪያም ለሰራው ወንጀል ከለላ እንዲሆነው ቀድሞ ራሱ ያዘጋጀው ነበር። ሆኖም ፖሊሶች ይህንን ውስብስብ ወንጀል መቋጫ ሰጥተውት ወንጀለኛውንም ለፍርድ አቅርቦታል። በመጨረሻ ላይ ሼሪ በ19 ዓመቷ ተዋውቃው በጥቂት ወራት ውስጥ አግብታ 2 ልጆችን የወለደችለት የ10 ዓመት የውሃ አጣጩ ነበረች። ክሪስ ሕይወቷን ለዘላለሙ ነጥቋታል በ29 ዓመቷ ገና። ክሪስ በበኩሉ አዲስ ሕይወት ለመጀመር እቅድ መያዙን ከታራ ስልክ የተገኘው አዲስ መረጃ ማሳያ ሆኗል። ታራ በስልኳ ካላንደር ከክሪስ ጋር የምትጋባበትን ቀን፣ ለመዝናናት ያቀዱበትን ቀን እንዲሁም ቦታዎች፣ የጋራ ክሬዲት ካርድ የሚከፍቱበትን ቀን ሳይቀር ጽፋ ይዛለች። የክሪስ ስልክ ላይ የተገኘው ጽሑፍ ደግሞ የታራን ቀለበት ምርጫና የጣቷን የልኬት ቁጥር ወይም ሳይዝ ተመዝግቦ ተገኝቷል። የምትወደውን የአበባ አይነት፣ የሽቶ ምርጫ፣ የጫማ ቁጥሯን እንዲሁም ሌሎች እሷን የሚገልጹ ምርጫዎቿን በሙሉ ጽፎ ይዟል። ክሪስ ከታራ ጋር ለሚወልዷት ገና ላልተፈጠረች ሴት ልጃቸውም ስም አውጥቶ ጽፏል። በጣም እኮ የሚገርም ነው። ማይ ገድነስ ዋው። ሌላው ፖሊሶችን ጭምር ሳይቀር ያሳዘነው ነገር ታራ የሰጠችው አንድ ሌላ መረጃ ነው። ጄስ ሜየር ቅድም ያልኳቸው ፓስተሯ ፍሎሪዳ ላይ ኮንፈረንስ እንዳዘጋጀች ያወቀችው ሟቿ ሼሪ በቅንነት ጓደኛዋ ቴሪ ጋር ደውላ ኮንፈረንሱ ላይ እንድትገኙላ ጋብዛት ነበር። እንግዲህ ይቺ ሴት ክሪስን ለማግባት ስትወስን ከጓደኛዋ አፋታ እንደሆነ ታውቅ ነበር። የሚገርም እንደው ሼሪ በሕይወት አለች እንበልና ማለት ነው። ምንድን ነው የሚሰማት የሰው ባል ፈቶ ሲያገባት የጓደኛዋን ባል? አንዳንድ ሰው ሕሊና የለው። ሼሪ ባሏ ለስራ በመሄዱ ስለ ኮንፈረንሱ ቀድሞ መረጃ ደርሷታል። ታራ የሃይማኖት ኮንፈረንሱን ተካፍላ አምላኳን ከማመስገን ይልቅ ከገዛ ጓደኛዋ ባል ጋር መማገጥ መርጣለች። ይህ ግንኙነት ታዲያ ከጊዜያዊነት አልፎ ስር ሰዶ ለሼሪና ለልጆቿ ሕይወት ማለፍ ምክንያት ሆኗል። እንግዲህ ፍርድ ቤቱ ይህንን ሁሉ መረጃ መሰረት በማድረግ ክሪስ ይገባዋል ያለውን የዕድሜ ልክ ጽኑ እስራት ፈርዶበታል። ውሳኔው ከተሰማ በኋላ ብዙዎች ክሪስ ኮልማንን ከክሪስ ዋትስ ቅድም ካነሳሁት ሰው ጋር ያመሳስለውታል። እንደነገርኳችሁ ክሪስ ዋትስ 2 ሴት ልጆቹን ከነፍሰ ጡር ሚስቱ ጋር አብሮ የገደለ ጨካኝ ሰው ነው። ሌላ ሴት በመውደዱ ምክንያት ሊፈታት እየቻለ። በነገራችን ላይ ለዛች ሴት የነገራት ተመሳሳይ ታሪክ ነው። ሚስቴን ፈትቼ ያገባሻለሁ፣ ትዳራችን አብቅቶለታል ነበር ያላት። ይህ ሰው ወንጀሉን ለመደበቅ የሄደበት ርቀት ደግሞ የሚገርም ነበር። ፖሊሶች እንዴት እንደደረሱበት አጠቃላይ የምርመራ ሂደቱን ዝርዝሩን መስማትና ማየት የምትፈልጉ ከሆነ ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ዛሬ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ቻለን ሰንብት።